ባለበችበት ጸባይዋን ተቀየረችበት። አብርሃም ግራ ገባው። ምን ይሆን ይሄ ነገር ሲል ሲጠይቃት ሩታ ማርገዟን አወቀች። ሩታ ማርገዟን ስታቅ እሱ በቃ እኔ እምቢ ካልሽኝ እኔ እሷ ውሸቷ ነው እውነት እንዳይመስልሽ ካላመንሽኝ በቃ ሩታም ቀጥሬያታለሁ እንሂድና እሷ ትንገርሽ አላት። እሷ ግን ምንም ማመን አልቻለችም። ደስተኛ የነበረችው ሄለሜላ ከአንዴ ምን ሆነች? 10 ሳንቲም ሆነች። ለምን 10 ሳንቲም ሆነች? ምክንያቱም ቤሎ ለብሳም እራትም ግብዣ ብዙ ነገር አድርጋ ነበረ። ተጋባን ብላ ብዙ ነገር ያደረገች ነበረ። ያ ነገር ሁሉም እንዴት ከሰርኩኝ፣ እንዴትስ አብርሃም አታለለኝ በማለት ፊቷ ሁሉም ተቀይሮባት አብርሃም ራሱ ግራ ገባው። ሩታ አቶ ጀግናዬ ሩታ ባይበገርዬ ይዛ መጣች። እሷ መጣችና ምንድን ነው ስትል ሩታ እውነትሽ ነው ወይ? እውነትሽ ከሆነ አረገሽ እንዳረገሽ እውነትሽ ነው ወይ? ለምን ትቀልጃለሽ? በሀሳቤ በህይወቴ ለምን ትቀልጃለሽ? እኔና ሄለሜላ አንድ ላይ ሆነ ሲሆን ለምንድን ነው የምትቀኙ? ለምን አትወጂም? አንቺ ይሄን ሆነ ብላችሁ እየፈጠራችሁት ነገር ነው እንጂ እውነት አንቺ አርግዘሽ አይደለም አላት። እኔ ካላመንከኝ እንሂድ ላይብረሪ ምርመራ እናድርግና እዛ ጊዜ እኔ ውሸታም ነኝ አለችው ሩታ ማለት ነው። አይ ነገሩ ሩታ እንግዲህ አርግዣለሁ ማለት እንግዲህ ኃጢአት ከሆነ እንግዲህ መተማመን ከባላቸው ጋር መተኛት አቆሙ ማለት ነው። እንግዲህ ሄለሜላ ብስጭት ብላ ተበሳጭታ አንዶ ጭራሽ ምርመራ ወይ አለች። ምርመራ ስትለው ጭራሽ ምርመራ ወይ አለችው። አዎ እኔ አልሄድም፣ በግ አይደለሁም፣ እንደ በግ ተስቤ ዝም ብዬ የሚሄድ ሰው አይደለሁም። ውሸትሽ ነው፣ አላረገሽም። እኔና ሄለሜላ ለመለያየት ፈልገሽ ነው አላት። እኔ ለሱ አይደለም፣ ካመንክ መል ካላመንክም ምንም ማመን አይቻልም። እንትን የሚል ነገር የለም። ግን ካመንክ እመን፣ ልጅህ ነው አርግዣለሁ አለችው። እሱ ግን ማመን አልቻለም። በጣም ውስጡ ተነካ፣ ልቡ ተነካ። የሄለሜላ ፍቅር በጣም በዚህ ሰሞን ያጣጣማት ነበረ። ፍቅሩናቸውን እያጣጣመ ነበረ። እሱ ሁሉም ይጎልብኛል በማለት እሱ ሁሉም ቀረብኝ በማለት እንግዲህ ሄለሜላ ይሄ ነገር ስትሰማ ቀዝቀዝ አለችበት። በፊት ፍጥን የምትለው ልጅ ከአንዴ ውሽምጧን ቆረጠ፣ ተስፋ ቆረጠች። እሷ ግን እውነትም አብርሃም ለራሷን አድርጋ ልትወልድለት ፈልጋ ነበረ። ሩታ ግን ቶሎ ብላ የሁለተኛ ልጅ ቀደመቻት። እንግዲህ እያበጠው ይፈንዳ፣ የታመመው ይተኛ፣ ምንም ማድረግ አይቻልም። እሱ ባለቤቷ ነው፣ ባለትዳሯ ነው፣ የራሷ ህይወት ነው። የፈለገችው ማድረግ መምቷ ነው። ልውለድ ካለች መምቷ ነው፣ አልውለድም ካለች መምቷ ነው። ማንም ያስገድዳት ሰው የለም፣ ማንም ያሳድግላት ሰው የለም። ልጇንም ማሳድጋ አስታለች። አልሐምዱሊላ። ይህንን ማሳደግ ደግሞ አያቅታትም። እና ዝም ብላችሁ ያልሆነ ነገር አንተ አመንክ አላመንክ እውነትም እንደተባለ ላይብረሪ ያለ ሁሉም ነገር የሚያወጣው ግልጽ የሚያወጣውና ሀቅና ሀቂቃው የሚያመጣ ማለት ነው። እዛ ጊዜ አይተህ ትረዳለህ ማለት ነው። አሁን ልትረዳ አንቻልክም። ምክንያቱም ገና ሄለሜላ አንጣጠምካት፣ እንድታጣጣማት ፈልገህ ነው፣ እንድትቀምስ ፈልገህ ነው። ለሱ ነው ግን አልተሳካልህም ማለት ነው። እና አብርሃም በጣም ጥፋተኛ ነህ። እንዲሁ አልሐምዱሊላ ማለት ትተህ ተመስገን ጌታዬ ማለት ትተህ በፈጣሪህን አመልክተህ ሆዷን መሳም ትተህና አይዞሽ ማለት ትተህ ገና ከአሁኑም ጀምረህ ጣጣና መከራ እየተናገርክ ነው። እያንተ የሴት ልጅ ትቀርብኛለች ብለህ የሚስትህን የምትለውን ሁሉም አላመንካትም። እምነት የለም ብለሃል። ስለዚህ በምን ታምናለህ? አንተንስ አሁን ራሴን አላውቅም ያረኩት ነገር ሩታ እንግዲህ የሌለ ነገር እንደዚህ ሲድ አድርጋ ትናገርህ ማለት ግልጽ አድርጋ ነው የተናገረች። እንድትጠብቅና እንደዚህ ጎበዝ ሆነ እንድትኖር ብላ እንግዲህ ጎበዝነት እንዲመጣልህ ብላ አሁን እናስጠነቅቅህ ብላ ነው የነገረች ማለት ነው። አንተ ግን ልታምናትና ልትረዳት አንቻልክም። ሩታ በስንት ነገር ነው ልቧን የተሰበረው። በስንት ነገር ነው ልቧን የተሰበረው። ለምንስ የሚስትህን ለምን ልቧን ትሰብረዋለህ? ትናንት የመጣች ሄለሜላ እንዲህ ስትንከባከባት እንዲህ ስታረጋት፣ ሚስትህ ግን ዞር ብለህ አታያትም። ለምን? ምንድን ነው ይሄ ችግር አለ? ሚስት መንከባከብ ውድቀት ነው?
ወደ ከፍ ማድረግ ነው። ሚስት የመጀመሪያ ሚስት ደግሞ በጣም ተረገመች፣ በጣም መጥፎ ነው። ስለዚህ የመጀመሪያ ሚስትህን መንከባከብ ማስተዳደር አለብህ። እሷን ሳጨርስ ወደ ሌላ ሚስት መዝለል መስመለቀቅ ማለት ነው። በእውነት መስመለቀቅ ማለት ነው። እና በጣም በጣም የሚገርም ነገር ነው። ሄርሜላ እንግዲህ ሩታ ካመንክ መን ካላመንክም ራሱ ጉዳይ ብላ ትታ ሄደች። ስትሄድ ሄርሜላ ብስጭት አለች። እውነቷ ነው። የሌለ ነገር አትነ አብረ እንግዲህ ሩታ መጀመሪያ እሱ ከማለቷ በፊት አንተ ብዙ ሴቶች እያታለልክ ነው አለችው። እሱ ለምን እንደዚህ ያለችው መሰላችሁ? እሱ በእኔ ትቀኛለሽ፣ ህይወቴ አዲስ ህይወት ትጀምር መጥተሽ እንደዚህ ታደርጊኛለሽ፣ አውቃሽ ነው እኔና ሄርሜላ ለመበጥበጥ ነው ሲላት ተናዳ አውጥታ አንተ ብዙ ሴት እያተረማመስክ ነው፣ ብዙዎቹ እያዋሸህናቸው ነው፣ ውሸት እየነገርካቸው ነው፣ ምንም ያልሆነ ነገር ሆነ የተፈጠረ ነገር ተፈጠረ ብለህ ውሸት ያልክ ያታለልክ በህይወታቸው የተጫወትክ ነው። አንቺም በርቺ ነገ ተጫውቶ እስከ ሲወረውርሽ ድረስ አለቻት። ሩታ ሲላት ምንም አይደለም እናገራለሁ ብላ እውነቱን እንቅጭ እንቅጩን ፍትፍት አድርጋ አወጣችው። አዳሚ ቢናደድም ቢጠበስም ምንም የሚያመጣ ነገር የለም። መጀመሪያ ተስተካክሎ የመጣው ወንድ ነው ወንዳ ወንድ የሚሆነው ማለት ነው። ይሄ ዝም ብሎ የሚገኝ ወንዳ ወንድ አይሆንም። እኛንተ ድሮ እናውቃለን ማለት ነው። ስለዚህ ምንላችሁ ፈልጌ ነው ሄርሜላ ማለት ነው እንግዲህ የሁለተኛ ልጅ መጣ። ወገብሽ ጠበቅ ብለሽ ከአንቺ እሷ መቀላቀል አትፈልግም። በራሷ ብቻ ልጆቿ ብቻ ነው የሚፈልጉት። አንቺ በመሀል የገባሽ ከእንግዲህ የምትበጠብጪው ነገር ቢቀርብሽ እና ብታቆሚ ምን ይመስልሻል? ምክንያቱም ያንቺ የማይመጥልሽ ነው ይሄ ነገር ያንቺ የማይሆንሽ ነው። ይሆነኛል ብለሽ ገደል ውስጥ ገብተሽ ሰውን ገደል አታስገቢ። ተይ ይቅርብሽ፣ ብትስተካከይ ይሻል። ምክንያቱም የሰው ልጅ ብዙ ፈተና ያልፋል። ሩታ ይሄ ቀላል ነገር ነው፣ ያንቺ ቀላል ነገር ነው። ምክንያቱም ተመልካቹም ቀላል ነገር ነው። ምክንያቱም ከዚህ የበለጠ ቻንጆች ከዚህ የበለጠ ነገር ስላሳለፍሽ ያንቺ ጀግና ይሰማሻል። ጀግና ነገር ጀግና ማለት አንድ ጀግና ያሳደገው እውነትም ጀግና ነው ይባላል። ጀግና የወለደው እውነትም ጀግና ነው ይባላል። እና አንቺ አሁንም ከሆነ ቆንጠን ብለሽ ሰከን ብለሽ የሚመጣሽን ነገር እየተቀበልሽ በሰላምታ የት እንደሚደርሱና ምን እንደሚያደርጉ እናያለን ማለት ነው። አንቺ ግን በዚህ ምንም ወደ ኋላም እንዳትይ ስራሽን ቀጥ ብለሽ ስራሽን ስሪ። የሰው ልጅ ከፍ ሲልና የሚያስደስተው የለም። የሚያስደስተው ዝቅ ሲል እኔ ያለሁልህ ለማለት ብቻ ነው እዛ ጊዜ ከፍ የሚለው ማለት ነው እንጂ የሰው ልጅ ዝቅ ካለ ከእግሩ ከምኑ እንዴ በቃ አለ አይደለም። አሁን ተስፋ መቁረጥ ተስፋ አትቁረጡ፣ በተስፋ ቆርጣችሁ ምንም ነገር ላታገኙ ትችላላችሁ። እና ተስፋ አለመቁረጥ፣ ተስፋ መቁረጥ ብዙ ነገር ያሰጣል፣ ብዙ ነገር እናጣለን በህይወታችን ማለት ነው። ያላየ ነገር እናያለን። ስለዚህ ተስፋ አትቁረጡ፣ ተስፋ አትቁረጡ። ታየው የኔ እናት ሁሌ በሚስት አመጣብሻለሁ፣ ሁለት ሚስት ነው ማገባው፣ ሁሌ እንደዚህ ነው ሲላት ይኸው ፍቅር ያሸንፋል። ወይ ወንድ ወይ ሴት ይዛ መጣች። አንተ ግን ዘላለምን እዚህ ጋር የተጨራጨርክ። እሷም ሄርሜላ አዲስ ህይወት የጀመረች ነው። ተስፋ ጋር እንግዲህ ምንም እኔ ተሁሉም ባሏን እንደታጣላት ብዬ ነው የምፈራ ማለት ነው። ከባሏ ጋር እንዳታጣላት እችኛዋ ማለት ነው። የአዶናዊ ናት፣ የአዶናዊ ማለት ነው። እና የኔ ቆንጆ አይዞሽ ማለት ነው። ሁሉም ለበጎ ነው፣ ሁሉም ለበጎ ነው። ሁሉም ነገር ለምን ነው። እና ሄርሜላ እንግዲህ ተስፋ መቁረጥ ጀምራለች። እሷ ብቻዬን እኖርበታለሁ ብላ በጣም ወጣ ገባ ያለች ነበረ፣ ግን አልተሳካላትም በእውነት። ሩታዬ እንኳን ደስ አለሽ፣ እንኳን እንደዚች ቀን አበቃሽ የኔ ጎበዝ ልጅ። በልጅነቱ ነው ቶሎ ዱብ አድርገሽ ከዛ ማሳደግ መብትሽ ነው። እናት ነሽ፣ ታሳድጊያለሽ። ወንድ እኮ ጥሎ ሲሄድና ከሌላ ሴት ጋር ነው የሚዘለው። ወንድ ግን ልጄ ላሳድግ ቤቴን አልለቅም ብላ ጎበዝ ሆና ጀግና ሆና
እንደዚህ ቆንጠን ሰከን ብላ የምትጠብቅ ሴት ናት እናት ናት ማለት ነው። እናት ከምንም ነገር አትቆጠርም። እናት ከምንም ነገር አትመዛዘንም። የእናት ያለ ልዩ በጣም ትልቅ ነገር ነው። እናት ስትበላም ስትጠጣም እናት መጠበቅ የኛ ዋጋ ይመስለኛል። እና ስለ እናት እናወራበታለን እና አሁንም ከሆነ ሩታዬ አይዞሽ፣ አሁንም እናት ነሽ። የሁለተኛ እናት ደግሞ ትሆኛለሽ። በዛም ጊዜ ብዙ ፈተና ይገጥምሻል። ብዙ ፈተናዎች ታልፊያለሽ። አንቺ አልፈሽ ወዲህ ወዲህ ብለሽ ማለፍ ነው። ከተናገርሽ ምንም ትርጉም የለውም። ስለዚህ ይሄን ይመስላል ቤተሰቦቼ። እናንተ እስቲ ሀሳብ አስተያየታችሁ ኮሜንት ላይ አስተዋውቁን፣ የት እንደተደረሰ ነገር ማለት ነው። በቀጣዩ እስከ ሳመጣላችሁ ድረስ መልካም ቀን ይሁንላችሁ። ባይ ባይ።